ሰላም ጤና ይስጥልን። ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች ሰላማችሁ ብዙ ይበልልኝ። እንደምን ከርማችኋል? በእኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። መሀላ ክፍል 18ን ይዤላችሁ ቀርብ ያለው ከትናንትናው ክፍል ትንሽ የቀረ ነበርና እዚህ ጋር አዝራና መቴ ወደ አያታቸው ጋር ማታ እራት አለብን ብለው ሊሄዱ ነው። ቤልጊን ደውላ በማታ ይዛት ካልመጣ አልቆልናል እያለችው እየነገረችው ነበር ያቋረጠው። አቶ ዚያ ለማታ መምጣት አለባቸው፣ ከዚህ በኋላ ሁሉም ነገር እንደ በፊቱ ነው የሚሆነው፣ የበፊቱ መመለስ አለበት እያለ እየተቆጣ ነበረ። ቤልጊን ደግሞ በሱ ተናዳ ያው እየተጨቃጨቀችው ነበረ። በአንተ ምክንያት ነው የሁሉ ነገር የሆነው እያለች ነበረ። የትናንትናው ክፍል ያለቀው ያው አዝራ እየተበጃጀች ነው ወደ እራት ለመሄድ። እሱ ከዛ ፊት አቶ ዚያ የሚሄድበት ቦታ አለ፣ ሆቴል ምናምን ነገሮችን ሊያስተካክል እየሄደ ነው። በጣም ተቆጥቷል። ሮስኩን ዛሬ ደግሞ የማንን ችግር ይሁን የምናስተካክለው እያለ እየጠየቀው ነበረ። ባይዘወይ ልክ እንደ አንጄላ እሱም የራሱ ሰው አለው ማለት ነው። ይሄም ልክ እንደ አንጄላ ለአዝራ እንደሚሆንላት ነው። እሱ ከዛኛው ፓርት የሌለው ቤተሰብ ሞቶበት ሀዘን ላይ እንደነበረ ነው የሚናገሩት ዩቱብ ላይ እና እዚህ ጋር የድሮ ትውስታውን እያስታወሰ ነው። በጣም ተበድሎ ነው ያደገው። ግን ያው አንዳንድ ሰዎች ተበድለው ሲያድጉ ሌላንም ይበድላሉና ይቺ እንግዲህ የአንጀላ አያት ናት። ወይዘሮ ሀፊሴ የአንጀላ አያት ናት እና እንኳን ደህና መጣሽ ውዴ፣ እንኳን ደህና መጣሽ እያለች እየሳመቻት ነው። በጣም ነው ድቅ ያልሽው፣ ምር ብሎብሻል የኔ ውድ ልጅ እያለቻት፣ አክስትየዋ ደግሞ ሙቤራ መጣች። እቺ ተንኮለኛ የት ሄደሽ ነበር አለቻት። ያው አዝራን ለማሳመን እየሞከርኩ ነበረ እያለች፣ አይ እና ታዲያ እኛ አንቺን ስራ የምንሰራው እዚህ ዳለብን እንደኛ መሰለሽ እንዲሰርጉ እያለቻት ነበረ። አያትየዋ ገልመጥ ታረጋታለች ሙቤራን። ምንድን ነው ብላ ጋጨት አድርጋት ሄደች። እዚህ ጋር እንግዲህ ወደ መጥበህ እየገቡ ነው። ምን ነው የምሰራው፣ ምንድን ነው የምንተጋገዘው እያሉ እየተነጋገሩ ነበረ። ውዴ ግን ደህና ነሽ አንጀላ ትላታለች አያቷ ማለት ነው። እዚህ ጋር አጎትየው አቶ ቢላል እንግዲህ በጣም እድለኛ እኮ ነሽ፣ እንደሱ አይነት ሀብታም አታገኝም፣ በቃ ተላቀቅሽ እያለ ለአንጀላ እየነገራት ነበረ። በክሱ ነገር አትብላ ይረግፋል፣ ተው ብያለሁ ትለዋለች። በቃ ሚስቴን መናፈቅ አልችልም እያለ እዚህ ጋር እያለ ነበረ። አንጀላ ግን በጣም ተክዛለች እና አንጀላ ምን ሆነሽ ነው? ምን የሆንሽው ነገር አለ? ምን ትሆናለች? ማየ ደስ ብሏት ነው፣ ደስ ስላላት ነው እንደዚህ የሆነችው እያለቻት እያለች ነበረ። እና እዚህ ጋር ሽርጉድ እያሉ ነው። ለአንጀላ ሽመግልና ነው ይሄ ጋር እያቀራረበኝ ነው። እሷ ደግሞ ለመኮብለል አምሯታል። ሙቤራ ስላለፈው ነገር እያወራች ነው እና ሀብታሞች ጥሩ አይደሉም እያለቻት እዚህ ጋር አዎ እንደዛ እያልሽማ እኛንም እድል የዘጋሽው እያለች አያትየው ደግሞ እንጂ ምግብ ርቦኛል አምጡልኝ እያለሽ ከዛ አንጀላን አይወዳትም ማለት ነው። እንግዲህ ለማሞት ተጠያቂ እንደሆነች አላቅም እሷ ግን ያው ያለው ነገር አንጀላን እንደማይወዳትና ለእጅ መሳሙ ራሱ በግድ እንደሆነ እና አያትየዋ ለምንድን ነው እንደዚህ የምትሆንባት? ከኛ ውጭ እኮ ሌላ ሰው የላትም እያለችው እኔ እዚህም የመጣሁት አንቺን ብዬ ነው እንጂ ልጅቷ መዓት ነው የምታመጣብን እያለ ሲላት አንጀላ መጣችሁ አይዛ ከዛ ቀጥታ ወደ ኪችን ገባችና ለኦዛን ነው የነገረችው ማለት ነው። ኦዛን ነው እንጂ መልእክት የላከላት ተዘጋጀ፣ ወደ ቤት እየደረሻለሁ ሊኮሽላ ሄልኝ አላት። ሊኮሽላ ከችለት ትኬቱ እንደተቆረጠና ለማታ በረራ እንዳላቸው እየተናገረች ነበረ። መውጣት ስለፈለገች ዝጋ አቶ ዚያ ወይዘሮ ፈሮኒሳ እንግዲህ ያው የሰርጉ ቀን ማታ ተጣልታ ክፍል እንደተዘጋባት ነበረና እዚህ ጋር ያው ለራቱ ይዟት እንዲሄድ የሀብታም ነገር እኮ እዚህ ጋር ነው። እሺ የምትይው ነገር አለ እያላት ምን ነው የምለው ነገር እያለችው ያው ይቅርታ እንድትጠይቀው እየጠበቀ ነበረ።
እሺ በጣም ይቅርታ አጥፍቻለሁ፣ ግን እዚህ ክላስ ውስጥ መደበቅ መቆለፍ አልነበረብህም፣ ሚስት ላይ እንደዚህ ማድረግ አልነበረብህም ትለዋለች። ይህ እንዳደርግ የገፋፋሽኝ አንቺ ነሽ። አንቺ ስነ ስርዓት ቢኖርሽና ለእኔ ክብር ብታሳይ ኖሮ ይህንን አላደርግም ነበር እያላት እዚህ ጋር ለአንጀላ ጋር ለምትሰራው ለሽማግሌዋ እየደወለች ነው። የድሮ ጓደኛዋ ነበር የአፊፋ። እዚህ ጋር ደውላላት አሎ ጓደኛዬ ትላታለች። ወይ እንዴት ነሽ? እንኳን ደህና መጣሽ አትይኝም እንዴ? እንኳን ደህና መጣሽ ውዴ፣ እንዴት ነሽ አንቺ? አይ እኔ ትንሽ ሸምገልገል ብያለሁ፣ ግን ደህና ነኝ እያለች እና ቤት ሁሉ ሰላም ነው ትላታለች። አዎ አቶ አጢፍ ደህና ነው ትላለች። አቶ አጢፍ እንግዲህ የእሷ የመጀመሪያ ፍቅረኛዋ ነበረ የአፊፌ የአንጀላ አያት። እንግዲህ ከአንጀላ አያት ልጅ አለው፣ ግን አቶ አጢፍ የሚያውቀው ነገር የለም እና የእሷ እያስታወሰቻት ነበረ አፊፋ አቶ አጢፍ እሱን እኮ አልነበረም የጠየቅኩሽ እያለቻት እዚህ ጋር እንግዲህ ቀንጨባ አድርጌ ላሳያችሁ። ይቺ አፊፋ ናት፣ ይሄ ደግሞ አጢፍ ነው። በልጅነታቸው ፍቅር ነበራቸው እና ያው ግን ቤተሰብ እሱን ለሌላ ሲድር እሷ እርጉዝ መሆኗን ልነግረው ነበረበት ሰዓት ላይ እሱን በሌላ ንዳርህ እያሉ አስቸግረውት ነበረ። እርግዝናዋንም ሳነግረው ነው ጥላው የጠፋችው። እዚህ ጋር እናትየዋ ናት አቲፍ እናት ማለት ነው። እዚህ ጋር እያዳመጠች ባለችበት ሰዓት ለሌላ ሰው እንደሚድሩትና ያው እሷ የምትወዳትን ሴት እንደምታቃት ከእሷ ጋር ምንም እንደማይመጥናቸው እኛ የሚመጥነን ከሌላ ሰው ጋር ነው ብላ እንዳጋቡት ስትሰማ እሷም ጥላ ጠፋችና አንጀላ የአቲፍ እናት የአንጀላ የአቲፍ የልጅ ናት ማለት ነው። ስለዚህ ወንድ ልጅ ነው፣ ግን በህይወት ያለ አይመስለኝም። እና እዚህ ጋር ልጄ ግን ምን ሆነሻል? የሆንሽው ነገር አለ እንዲያለች እየጠየቀቻት ነው። አይ ምንም አልሆንኩም አያቴ ደህና ነኝ፣ ምንም አታስቢም እያለቻት ነው። አዝራ እንግዲህ የምትጠብቀው ኦዛን ነው። ኦዛንም እየመጣ ነው። እንግዲህ እዛ ከወደ ውጭ ለመውጣት ግዴታ የሆነ ሰበብ መፍጠር አለባት እና ቡና የለም ብላ ቡናውን ደፍታ አጣጥባ እንዴ ቡና እኮ አለ እዚህ ጋር ነበር እንዴ? ወይም አንቺ ሳታዩ ቀርተሽ ነው እያለቻት፣ አይ አይቼዋለሁ ግን የለም በቃ ቢላል ይግዛ። አይ ቢላል እስከሚመጣ እኮ ሰርጉ ተደግሶ ያልቃል። እኔ ሄጄ ገዝቼ ልምጣ። አክስቴ በጣም ነው የማመሰግነው፣ ለእኔ ብዙ ነገር ሆነሽልኛል እና ቴንኪው አመሰግናለሁ ልበልሽ? አዎ አውቃለሁ፣ እሱን ብዙ ነገር አድርጌልሻለሁ። ታዲያ ብታረግልሽ እኮ አክስትሽ ናት፣ ይገባሻል ትላለች አያትየዋ ደግሞ ማለት ነው። ልጄ ብር ልስጥሽ? አይ እማዬ ከእኔም ከአንቺም በላይ በጣም ብዙ ብር ነው ያላት፣ አዝራ ሰርግ ላይ ሰብስባለች። አይ አያቴ አለኝ አታስቢ፣ እኔ ቶሎ ገዝቼ እመለሳለሁ ብላ ወጣች። ኦዛንም በሩ ጋር ነበር እየጠበቃት ያለው፣ ልቧ እየመታ ነው። ያው ፈርታለች። አዝራንም ሳትሰናበት መሄድና ያው መቴን ትታ መሄዱ ታውቂያለሽ። እኔ እኮ ሴት ልጅን ይዞ ሲጠፋ እንደዚህ አልመሰለኝም ነበር፣ ግን በጣም ነው የፈራሁት እና ልቤ እንዴት እንደሚመታ ታውቂያለሽ እያለ ኦዛን ለማሳሳቅ ቢሞክርም እሷ ግን በጣም ይቅርታ ኦዛን፣ ይቅርታ አድርግልኝ፣ አንተንም ችግር ውስጥ ከተትኩ እያለችው ችግር የለውም ባክሽ በሆነ መንገድ ትከፍልኛለሽ እያላት እዚህ ጋር ያው ሽማግሌዎቹ መጡ። ሆቴል እና መቴን እየተጠበቁ ነው። እባክሽ ፈገግ በይ ይላታለን። እሷም ፈገግ ትልና እሺ ማሪ አሁንስ ደስ አለ ትለዋለች። እዚህ ጋር ፈገግታዋን እያሳየችው ነው። ያው ሀብታም ሆናችሁ ትንሽ ስታገቡ ለዚሁ ነው። አቶ እዚያ እባክህ ደም እንትን እያለ ነው እና ልብ ዝቅ ብሏል። በዚህ ሰዓት እንዴት ነው ዝቅ ላይል የሚችለው አሁን ባለሁበት ሁኔታ እያለ እየተናገረ ወይን አንጣልኝ እስኪ እያለችው፣ አይ ፎሮኒሳ አንቺ እኮ ምግብ ስላልበላሽ ወይን አያስፈልግሽም፣ የሚበላ ነገር ነው እንዲመጣልሽ። እሺ ውሃ ታዝልኛለህ? እሺ ውሃ አዝልሻለሁ እያላት፣ እባክህ ምግብ ርቦኛና አስመጣልኝ እያለ እሺ አስመጣልሃለሁ አዝልሃለሁ ችግር የለውም እያሉ እዚህ ጋር አንጀላና ኦዛን ሪፖርት ደረሱ። መቴና አዝራ ደግሞ ወደ ምግብ ቤቱ እየሄዱ ነው፣ ወደ አያትየው ቤት። እባክሽ አዝራ ምንም ነገር እንዳልተፈጠረ አስመሲ፣ ምንም እንዳትይ
ገብተሽ ሰላም ብለሽ አያታችንን ለማለላሳለ ስንሞክር ይላታል። እሺ ምንም አታስብ አያትክን ውሃ ነው የማደርገው እያለች እየጎረረች ነበረ። ኦዛን ደግሞ አላርፍ ብሎ የአንጀላን ፎቶ ልኮለት ሪፖርት እንዴ ማርያምን እያየ ነው ትለዋለች። አይ ኦዛን የሚያስቅ ነገር ልኮልኝ ነው ይላታል። እና ታዲያ በቃ እኔ ለያቴ ስጦታ ምናምን ረስቼው ነው ይዤለት ልምጣ፣ አንቺ ግቢና ተቀመጪ። አይ ኦዛን ብቻ መቴ ብቻዬንማ ትተኛ ትገብ፣ ችግር የለውም ማሪ፣ አንቺ ብቻ ለመለሳለስ ሞክሪ እና ምንም እንዳታስቢ ይላታል። እሺ ችግር የለውም እንዴት ውሃ እንደማደርገው አያትክን ታያለህ ትለዋለች። አሁንም በድጋሚ አያቴ እንዴት ነህ እንኳን ደህና መጣች ልሳ ትለዋለች። እጁን እሱ እንደተኮሳተረ ነው። መቴስ ይላታል። አይ መቴ ይመጣል ትለዋለች። እና እሺ ምን ነበረ? ያው እኔን ታውቀኛለህ አይደል አያቴ፣ ስለተፈጠረው ነገር በጣም ይቅርታ። እሺ ችግር የለውም እያለ እየተወያዩ መቴ ቆይ ስልክ ልደውልና አምጣ ስትለው ቁጭ በይ ይላታል። ቁጭ በይ እንዴ አያቴ ለምንድን ነው እንደዚህ የምትሆነው? ትለዋለች። በቃ ቁጭ በይ ብዬሻለሁ ቁጭ በይ። ለማንኛውም ማለት ነው አንቺ የኔ ምራት ነሽ። ስለዛ የኔ ምራት እንደመሆንሽ መጠን ስነ ስርዓት ልትይዥ ይገባሻል። እንዲያውም መቴ ሳይመጣ እኔና አንቺ ስነ ስርዓት ባለው መንገድ ማውራት አለብን ይላታል። እሷም ደንግጣ ወደ መቴ ትደውላለች። መቴም ስልክ አላነሳላትም። የሆነ ሚጥሚጣ ቃጠል የሚያደርግ ነገር አምጡላት። ለማ አንተ እኮ አትወድም፣ አንተ እኮ አያስፈልግህም። አይ ለእኔ አይደለም ላዝራ ነው ይላል። እና እንግዲህ እንደተለመደው አቶ ዚያ ቁጣውን አሳርፉባታል። አያቴ እንዴት ነው እኔን የምትቆጣኝ? ትለዋለች። እንዴት እንደዚህ ነው መቆጣሽ? ስነ ስርዓት ካልያዝሽ ገና ብዙ ነገር እቆጣሻለሁ። ስለዚህ ያው ምንም ነገር የምፈልገውን ነገር የምታደርጊው እኔ ስፈልግ ሁሉንም ነገር ታደርጊያለሽ። ከዚህ የምከተልሽን ታውቂያለሽ። እኔ እንደ እናት እንደ አባትሽ አይደለሁም እንዳያትሽም አይደለሁም ይላታል። እዚህ ጋር አንጀላ ጠፍታ እየተፈለገች ነው። ሀሊል አንጀላ ካልመጣች አለቀልን ትለዋለች። እና አያትየዋ ይሽ አልነገርኩሽም? እኔ እኮ ስጀምር ልጅቷ ጣጠኛ ናት፣ ችግር ነው የምታመጣብን። አይ እስኪ እባክህ አንተ ደግሞ ረፍ ከነገረቻት አዝራ መታ እዚህ ጋር ትቦጫጭቀናለች። እና እኔ ደግሞ ወይዘሮ ፊሊስ ከስራዬ ነው የምታባረረኝ፣ አለቀልኝ በቃ እያለች እየፈራች አይ የትም አትሄድም ምንም አትሆንም ትመጣለች፣ በቃ አንቺ ምንም አትበይ አታስቢ ይላታል። እዚህ ጋር አንጀላ እያሰበች ነው ስለ መቴ ያላትን ነገር ጥለሽን መሄድ አትችይም እያላት ምን ሆነሽ ነው ያሰብሽው? አይ በቃ አዝራን ስላልተሰናበትኳት ቅር ብሎኝ ነው እና ታገኛታለሽ በስልክ ላገናኝሻታል። አይ ምንም ነገር ስላልተዘጋጁ ምንም ልላት አልችልም ትለዋለች። እዚህ ጋር ደግሞ ሽንቴ ልሸና መሄዴ ነው ትፈቅድልኛለህ አያቴ ትለዋለች። እና እሺ ፈቅድልሻለሁ ግን መጀመሪያ ባለቤቴን ይቅርታ ጠይቂያት ይላታል። እና ወይዘሮ ፎሮኒሳ ደግሞ በጣም የልብ ልብ ተሰምቷታል። እንዴት ሆኖ ይቅርታ ጠይቄ? እኔ ባልኩሽ መንገድ ነው የምትሄጂው። እሺ ይቅርታ አልሰማሁሽም። ምን ነበር ያልሽው? ይቅር ብዬሻለሁ ትላታለች። ይቅር ብዬሻለሁ ማለት እሷ ናት? አንቺ ነሽ ይቅርታ ጠያቂዎቹ? አንቺ እኮ ነሽ ይቅርታ አድርጊልኝ ብለሽ መጠየቅ ያለብሽ እንዴ አያቴ። አይ መጀመሪያ እኔን መጣስ አልነበረብሽም ነበረ። ያን ቀን አክብረሽም ቢሆን እሷ ነበረች ዛሬ አንቺን ይቅርታ የምትጠይቀው። ስለዛ ያን ቀን እኔ ፊት ጸጉሯን ከመቦጫጨቅሽ በፊት ዝም ብለሽ እሷ ያደረገችውን ነገር አልፈሽ ቢሆን ዛሬ አንቺን በደንብ አድርጋ እግርሽ ስር ተንበርክካ ይቅርታ ጠይቅሽ ነበረ እያለ ይነግራታል። እሺ በጣም ይቅርታ አያቴ፣ አንተንም በጣም ይቅርታ ትለዋለች። ዚያ ማሬ እባክህ ልጅቷን አናናዳት፣ ከዚህ በላይ ይበቃታል፣ በያሁን መሄድ ትችያለሽ እያለች በጣም ተናዳለች። መቴ አፈር ብላ አፈር ያስበላ እኔን እዚህ አጋፍጠኝ ሄደህ አውቀህ ነበር አይደለ? ከአያት ጋር እዚህ ምንም ነገር እንዲፈጠር ይሄ ሁሉ ነገር እንደሚፈጠር አውቀህ ነበር? አፈር ብላ አፈር ያስበላ እያለች እየተሳደበች አንጀላና ኦዛን ያው እንግዲህ ወረፋ እየጠበቁ ነው። ሊበሩ ትንሽ ደቂቃ ነው የቀራቸው። መቴም ደርሷል። እዚህ ጋር አንጀላ ብሎ ጠራትና እንዴ ምን ልታረግ መጣ መቴ ትለዋለች። እባክሽ እኛን ጥለሽን የትም ቦታ መሄድ አትችይም፣ አዝራን ጥለሽ መሄድ አትችይም ይላታል። አይ ኦዛን ይነቃብናል። ኦዛን እንዳይነቃ ከፈለግሽ አሁን ቀጥለሽ ወደ ቤት ትሄጃለሽ።
መቴ ምን እያደረክ ነው? አንተስ ምን እያደረክ ነው? እንዴት ልጅቷን ይዘህ ትሄዳለህ? እኔ አዝራን አልችላትም። የአንጀላን መሄድ ስትሰማ የምችላት ይመስልሃል? እንዴት ነው አንተ ሰውን ይዘህ የምትሄደው? አልነገርኩም ነበር? እኔ መጀመሪያ አዎ ነግረኛል፣ ግን እንደዚህ የምታደርግ አልመሰለኝም ነበር። አዝራ ስትሰማ ምን ልትልህ ነው? እኔ ስለ አዝራ ምን አገባኝ? ስለ ማንም ሰው አያገባኝም። ኧረ እባክህ አያገባህም። እኔ እንዴት ነው አዝራ ላረጋጋት የምችለው? እባክህ ትንሽ ቀን ነው፣ ትለምደዋለች ሁሉንም ነገር፣ መልመድ አያቅታትም። ከዛ የራሷን ህይወት ትኖራለች ትለዋለች። አይ አይሆንም በፍጹም እኔ ብቻዬን አዝራ ልችላት አልችልም ይልና አንጀላን እየጎተታት አይ በቃ ልቀቀኝ፣ እሺ ወደ ቤት መሄድ አለብኝ። አይ የራስሽ ጉዳይ፣ ፓስፖርትሽን ከነቀጥኩሽ ወዲያ የትም መሄድ ትችያለሽ፣ ግን እኔንም ሆነ አዝራን ጥለሽን የትም ቦታ መሄድ አትችይም እያለ እየነገራት አንተ እንዴት እንደዚህ ታደርገኛለህ? እኔ እኮ ለአንተ የነገርኩት እኮ እንዳትናገር ለማንም ሰው ብላኝ ነበረ። አንተ እኔን ታዋርደኛለህ? አሁን በልጅቷ ፊት ምን አይነት ሰው እንደመሆን ታውቃለህ? ውሸታም እኮ ልታስብለኝ ነው እያለ ኦዛን እየለፈለፈ ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።